አደረገልህ እግዚአብሔር ብትል ፍቅር ሰጠኝ። ምን አይነት ፍቅር? የማይለወጥ ፍቅር፣ ወረት የሌለበት ፍቅር፣ ሰኞ ተጀምሮ ሮብ የማይቆም ፍቅር፣ የዘላለም ፍቅር፣ አንዴ ወዶኝ ለዘላለም ከኔ ጋር የሚኖር ፍቅር፣ የማይለወጥ ፍቅር፣ ጸጸት የሌለበት ፍቅር፣ ንጹህ ፍቅር፣ ራሱን አምጥቶ መስቀል ላይ ጥሎሽ ሰጠኝ፣ ህይወቱን ሰጠኝ። ስለዚህ ባልባልና ስትጫወት ስለ ሴክስ አታስብ፣ ስለ ኃላፊነት አስብ። ሰውዬ እየሰማኸኝ ነው? እግዚአብሔር ልትወክል እንደሆነ አስብ። ሬዲ ነህ ሆይ? በምድር ሕግ እንነዳዋለን ብለው ወሲብ ብቻ አስበው ከወገብ በታች ብቻ አስበው ገብተው ሊነዱት የሚፈልጉት ሰዎች የሚያመጡት ጥፋት ሁለት ነው። አንደኛ ትዳር አይኖራቸው፣ ሁለተኛ ትውልድን ነው አውድመው የሚሄዱት። እንዴ ስትረዱ የምትረዱ ሰዎች ተጠንቀቁ እንጂ። አንዳንድ ሰው ሲረዳ እርግጠኛ እንደሚገዛ አይነት ስታፍ ነው የሚያስበው። የሚረዳውም ሰውዬ በቃ ቀጠይቀኝ ምን አርጋለሁ ይሁሉ ውለታ ውሎልኝ። ውለታ ፍራንክ ከሆነ ፍራንክ ሰርተሽ ትሰጪዋለሽ። ትዳር መልስ አይሆንም። የረዷችሁን ሰዎች የማግባት ግዴታ የለባችሁ። አንዱ ፕሮብሌም ይሄ ነው፣ የሚፈርስ ቤት። አንተም ስትረዳ ቅኝትህን አስተካክል። ከምን ልብ እንደረዳ ጌታ እየተጠቀመበት ነው ብላ ብላ መጨረሻ ላይ አቶ ባልነኝ አይባልም። ስለዚህ በጣም ማስተዋል አለብን። ስለዚህ ይሄንን በጥንቃቄ ማየት አለብን። ሌላው ወሲብን ብዙ ጊዜ ያው ብዙ ሚዲያ ላይ ሳውራ ሰምታችኋል። ወሲብን ብቻ አስቦ ትዳር ውስጥ መግባት ጤናማ አይደለም። ትዳር ውስጥ ወሲብ አለ፣ ላይኖርም ይችላል። በስመ አብ ወወልድ ወመንፈስ ቅዱስ። ምኑን አመጣው? ያሳቀሽ እኮ ልብሽ ስለነካሁት ነው፣ ስለደረስኩልሽ ነው። አንድ ትልቅ ሴትዮ ላግባ አለች። ትልቅ ሴትዮ ናት እና ማለት ትልቅ ሴትዮ እድሜዋ በጣም ሄዷል፣ ረጅም ጊዜ እና በቃ አሁን አላገባም ብላ ነው የኖረችው። ረጅም ጊዜ ቆፍጠን ብላ ነው የኖረችው እና ላግባ በቃ አሁን ምናምን አለችኝ እና ለምን ስለት በቃ አልቻልኩም አለች። ምክንያቱም በቃ ገብቶኛል። እሱ ግን አሁን ላግባ ያልሽው ሰውዬ ባይችልስ ገብቶ በጌታ በኢየሱስ ስም አለች። እውነት እኔ እንደ ጂኒን የገሰጸችኝ በኢየሱስ ስም አለችኝ። ምን ነው ስላት እንደዚህማ አትበላለችኝ። እንዴት እኔ እኮ አይደለሁም ቢፈጠርስ እሱን አስበሽ ገብተሽ ባይኖር ትኖር ያለሽ ስላት ኔቨር ኤቨር አለች። አየ እሱን አስቦ ትዳር ውስጥ የሚገቡ ሰዎች አሉ። ወሲብ ጥሩ ነው አለ ትዳር ውስጥ እንዳልኳችሁ በአንድም በሌላ ምክንያት እንደ ዓለም ኢኮኖሚ ሊጠፋም ሊዶርም ይችላል። አይመስልህም አይደል? አሁን አናትህ ብቻ ስለሚርገበገብ ሁሉ እየተርገበገብክ ምትኖር ነው ይመስል። እንደዚህ የለ አናት እንዲየጨሰ ደስ እያለ እንደዚህ አይደለም። ዝም ብሎ አሁን የዓለም ኢኮኖሚ እንደዚህ ሲናወጥ ኑሮ ሲወደድ ምናምን ይጠፋብሃል። ዘይት 1000 ብር ሲገባብን ዘይትን ታስባለህ፣ ሌላ ነገር ታስብ። ቁም ነገር እኮ ነው የምልህ። ከባድ ነው። የቤት ኪራይ አንኳክተው ጨምረናል 800 ብር ሲሉ በምን አቅም ነው የምትመጣው? አገኘው ማለት አለዚህ እንዴ ነው የምታስቡት? እንዴ ወደ ምናምን እኮ አይደለም፣ ከማን ጋር የሚያያዝ ነገር ነው። ካርታ ጨዋታ ትለው እኮ አይደለም። በጣም ከኢሞሽናችን ከምናምን ከብዙ ነገራችን ጋር የተያያዘ እሱ ደግሞ በአንድም በሌላም ነገር ትንሽ ይገባ ይችላል። መስሪያ ቤት፣ ስራ ቦታ፣ ኑሮ፣ ጤና፣ ፖለቲካው፣ ዘረኝነት። ኢትዮጵያ ውስጥ ደግሞ አሁን በጣም ብዙ ነገር እሱ ሊያጠፋው ይችላል። እንዳይመስል ሲደላ እኮ ነው ብዙ ነገር ቢሆን ቁም ነገር ሲመች። ስለዚህ ወሲብን አስቦ ትዳር ውስጥ መግባት ትክክል። አንዱ ጤናማ ያልሆነው ሐሳብ እሱ። ወሲብን ብቻ አታስብ። ትዳር ወሲብ አይደል እንዳልኩት፣ ወሲብ አይደል። በጣም ብዙ ወደ 95% ሌላ ጉዳይ። ስለዚህ ተግባቦት የሚባል አለ፣ ዓላማ የሚባል ነገር አለ፣ ራዕይ የሚባል ነገር አለ፣ የዕለት ተዕለት ኑሮ የሚባል ነገር አለ፣ ቤተሰብ የሚባል ነገር አለ፣ የሚወለዱ አዳዲስ ነፍሳት የሚጨመሩ ነገር አለ፣ የነፍሳቱ ዳይፐር የሚባል ነገር አለ፣ አዳዲሶቹ ነፍሳቶች ወተት ምናምን የሚባል ነገር አለ። በጣም ብዙ ነው። ማህበር የሚባል ነገር አለ፣ ድር የሚባል ነገር አለ። ላስታውሳችሁ እኮ ነው። ቁም እንደ ብን ይያልሽ አልጋ ብቻ አታስብ። እንደዚህ ብቻ አይደለም ትዳር። ጡሩምባ የሚባል ነገር አለ። ጣልጎ በር ላይ
ቆሻሻ አውጡ የሚባል ነገር አለ። እየተንኳኳ መብራት የሚባል ነገር አለ። ጥርግ ምን ካርድ አለቀ የሚባል ነገር አለ። ማለት ብዙ ነው። ከዛ ከብዙ ነገር ውስጥ እሱ ብቻ ነው ብሎ ማሰብ እብደት ነው። በጣም ብዙ ያኮረፉ ቤቶች አሉ፣ የተመቱ ቤቶች አሉ። እሱን ጠብቀው ገብተው እንዴ ሁሌ ነው እንዴት ለለሽ ሴት ደግሞ ያው በጣም ሴንሲቲቭ ስለሆነች አረ በእናትህ ልቀቀኝ ነው በጌታ በኢየሱስ ክርስቶስ ምንድነው የምትቋጥረው አንቺ? በጌታ መንፈስ እኮ ነው ይሄ አጋንንት እኮ ነው ቤታችን ሊያፈርስ እኮ። የምን ቤት ነው የሚፈርሰው? ልጅህን አሟት ትኩሳቷ ጨምሮ እያየት ማለት ነው። ስለዚህ ወሲብ ብቻ አይደለም ትዳር መሬት ላይ ያለ ሰማያዊ ተቋም ነው። ተቋሙ ሰማያዊ ነው፣ የሚኖረው መሬት ላይ ነው። መሬት ላይ እንዴት እንደሚሰራ ከሰማይ ጥበብ ተቀብለህ ትይዘዋለህ እንጂ መሬት ላይ ያለ ነገር በሰማይ ጥበብ የሚነዳ መሆኑን ካላወቅ በጣም ብዙ መናጋት ነው ያለው። መናጋት ተናገር ያለው ሰሞኑንም ያው እነቃልዬ እየሰሩት ያለው ትምህርት ላይ አንስቼዋለሁ። ብዙ ጊዜም ተናገር ያለው መኪናን ሲሰሩ ሰዎች መኪናን በመሬት ህግ እንዲሄድ ነው ያደረጉት። በአስፋልት በምናምን አይደለ፣ በኮብልስቶ መኪና በውሃ ሄድ ውሃ ዳር ድረስ ይዘውልት ትችላለህ፣ በውሃ ላይ ግን ሄድ። መርከብ ደግሞ አለ በውሃ ህግ የሚሄድ ውሃ ላይ ነው የሚሄደው። ያፈው ጀማት ኮንቲነር ጭኖ በውሃ ነው የሚሄደው። መሬት አጠገብ ይመጣል በእናትና ምናምን ብለህ በመሬት ይዘው አትሄድ። ህጉ በውሃ ነው የሚሄድ። አውሮፕላን አለ ቦሌ ስትሄድ፣ አውሮፕላን መሬት ስትሄድ አሉ በመሬትም ሲሄዱ ታገኛቸዋል። ዋው ደስ ሲል ብለህ በቦሌ ሮድ ናና እስቲ በዚህ በኩል በፍሬንድሺፕ ምናምን ብትለው ይሄዳል አይሄድም። መሬት አየኸው ማለት በመሬት ይሄዳል ማለት አይደል። መሬት ያየኸው ሊያኮኩብ ነው የሚሄደው በአየር። የሱን ህግ ነው ተጠብቀለ። ልክ እንደዚህ ነው ትዳርን መሬት ስላየው በመሬት ግግግግ ያልከው ብዙ ብትሄድ የሚያመጣው ዳሜጅ ብዙ። ልክ አውሮፕላኑን አንስተን ብንነዳው በመዳላለም በኩል በእንትን በቡልቡላ ምናምን ብትል ቡልቡላ አርጎ ነው ቁጭ የሚያደርግ። በቃ ተገኝቷል ቡልቡላ ገብቷል። አይሆንም እንደሱ ነው። አየህ ምን ይሆናል መሰላችሁ? አንደኛ የሚያሳዝነው ነገር አውሮፕላኑን ከዛ በኋላ አውሮፕላን የሚል ስም አይኖረውም። ሌላ ነገር ነው የሚሆነው። ፍርስራሽ ነው የሚሆነው። በጥስጥሱ ነው የሚወጣው። አውሮፕላን አይኖርም። ሁለተኛ እሱ ራሱ ሄዶ የሚያደርሳቸው ዳሜጆች ብዙ ናቸው። የሚያፈራርሳቸው ብዙ ነገሮች። እንደዚህ ነው ይህንን ሰማያዊ የሆነውን ተቋም በምድር ህግ እንነዳዋለን ብለው ወሲብ ብቻ አስበው ከወገብ በታች ብቻ አስበው ገብተው ሊነዱት የሚፈልጉት ሰዎች የሚያመጡት ጥፋት ሁለት ነው። አንደኛ ትዳር አይኖራቸው። ሁለተኛ ትውልድን ነው አውድመው የሚሄዱት። የትውልድን አስተሳሰብ የትውልድን ነገ መተውት ነው የሚሄዱት። አፈራርሰውት ይሄዳል። ትዳር ብለው ሰዎች እንዲሉ አድርገው ይሄዳሉ። የሚቀጥለውን ዘመን ለሚመጡት ትውልዶች ተበላሽቶባቸው አፈራርሰውበት ይሄዳል ሰው። ለምን ሲባል በመሬት ህግ እንንዳው ሲሉ ማለት ነው። ሰማያዊ ነው። መሬት ላይ ያለ በሰማይ ህግ የሚመራ እንደሆነ ማወቅ በጣም ነው የሚጠቅም። ስለዚህ ቼክ አድርጉ። ሰማያዊ ነው ትዳር። እናንተ ሄዳችሁ ጥፍጥፍ አድርጋችሁ የምትሰሩት አይደለም፣ የሚሰጥ። ሰጪው ደግሞ ማን ነው? መጽሐፍ እግዚአብሔር ቤትን ካልሰራ፣ ስለ ብሎኬት ቤት ነው የሚያወራው አይደለም። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። አትድከሚ። እግዚአብሔር ነው የሚሰራው። እግዚአብሔር ደግሞ የሚሰራው እግዚአብሔር እሱ ጋር ስትመጪ ነው። እያሯሯጣ አይሰራልሽ። ስለዚህ ለመውሰድ ሳይሆን ለመቀበል መምጣት አለብን። ሚስትን የሚሰጥ ማን ነው? እግዚአብሔር። ባልን የሚሰጥ ማን ነው? እግዚአብሔር። ካልሰጠንስ ይጠይቀናል። አሁን ስታው ምን ማላገባሽ ምንም ዞር አላሽ ምፈልገሽ አጣሽ ምናምን አንቺ ግን ባዶ እጅሽ መጣሽና የሚባል ሰው አለ? የለም። ያልሰጠንን አይጠይቀን። እስቲ ያልሰጠኝን አይጠይቀኝም በሉ። አይጠይቀን። ጤናማውስ ፓስተር ቸሪ ጤናማውን አንድ ሁለት ወይ ሶስት ነገር ልናገርና ከጊዜያችን ጋር እንጨርሳለን። ጤናማው የጋብቻ መሰረትስ ምንድነው ፓስተር ቸሪ? ጤናማው የእግዚአብሔር ፈቃድ ስለሆነ መጋባት በሁሉ ዘንድ ምን ይሁን?
ክቡር ይሆን ስለሚል ጤናማው ነገር ምንድነው ካላችሁኝ የእግዚአብሔር ፈቃድ ነው። በቃ ጋብቻ የእግዚአብሔር ፈቃድ ነው። ልናደርገው ስንል የእግዚአብሔር ፈቃድ እንደሆነ አውቀን ስለምናደርገው ጤናማው የእግዚአብሔር ፈቃድን ማድረጋችንን ማወቅ አለብን። ስለ ጋብቻ ስታስቡ ያሰባችሁት ነገር የእግዚአብሔር ፈቃድ ነው፣ ጥሩ ነገር ነው። ለዚህ ነው የሕፃናቶች ትንሾቹ ሳይቀሩ እንዲያውቁት ነው የምፈልገው። በልጅነታቸው እጅ ጭኜ ጸልያለሁ። የ7 የ8 ዓመት ልጆች እግዚአብሔር ሆይ ትዳሯን ባርከው፣ ሕፃናቶቹን አቅፌ እግዚአብሔር ሆይ ትዳሯን ልጆቿን ባርከው። እኔ አላገባም ምን ይሉኛል? 7 ዓመቶች ቤቴ የራሴ ልጆች አላገባም አንተን ጥዬ እንደሱ ይሉኛል። አንተን ጥዬማ አላገባም ይሉኝ። ታገቢያታለሽ እግዚአብሔር ሆይ ስራ ይባላል። ምን ስለሆነ የእግዚአብሔር ፍቃድ። አንዳንድ ሰዎች ጋብቻን በጣም የሚሸሹ ሰዎች አሉ። ጋብቻን መሸሽ ማለት ምን ማለት መሰላችሁ? ጋብቻን መሸሽ ማለት ከሰውነት መጉደል ማለት ነው። አይሸሽ። ጋብቻ ኃላፊነት ስለሆነ ሰው ተፈጥሮ ከፈጠረው በኋላ እግዚአብሔር ኃላፊነት ነው የሰጠው። ሰውየው አይደለም ትዳርን የፈለገው፣ ስለፈለገ አይደለም፣ ፈቃዱ ስለሆነ እግዚአብሔር ሰጠው እንጂ ሰውየው አሁን ደግሞ ሚስት የደንገነት ውስጥ የምትሯሯጥ ምናምን ብሏል አላለ። እግዚአብሔር ስራ ሰጠውና ብቻውን እንዲሆን አልፈልግም አለ ራሱ እግዚአብሔር። የጋብቻ ባለቤት የሱ ፈቃድ ስለሆነ ነው የምናገባው። ስለዚህ የእግዚአብሔር ፈቃድ ስለሆነ አቃጁም ወጣኙም ጠንሳሹም መስራቹም ማን ነው? እሱ እግዚአብሔር ስለሆነ። ስለዚህ ስለ ጋብቻ ስታስቡ ነውር እንደምታስቡ እንዳታስቡ። አንዳንድ ወጣቶችን አይቻለሁ ነው አጸልይ። ለምን ነው አጸልይ? እግዚአብሔር ሆይ ጥሩ ሚስት አድርገኝ በይና ጸልይ። በቃ ስራኝ ቆንጆ ሚስት ለባሏን የምታሳርፍ ባሏን ሰፖርት የምታደርግ አንተን የምታስከብር ኃላፊነትን መሸከም መወጣት የምችል የምትሰጠኝን ጠንበለል በደንብ የሚይዝ አቅም ስጠኝ፣ ጉልበት ስጠኝ ይባላል። ሳትዘጋጅ እኮ ነው ሲመጣ መሸከም ያቅትሽ። ጸልዩ እስቲ ጸልያለሁ። ጸልዩ እግዚአብሔር በቃ ዝግጅት ያስፈልገናል። እግዚአብሔር በተዘጋጀ ሰው ላይ ነው የሚሰራው። ምንም ሳትዘጋጀ ኖ ትዳር ምናምን ስትይ ማይጠይቅሻል እንጂ ለምን ይጠይቅሻል? ያልተዘጋጀ ሰው ለምን ይጠይቃል? እፈልጋለሁ እግዚአብሔር ሆይ ስጠኝ። እንደው በአማርኛ እንኳን እንትን ካላችሁ በልሳን ተንበረከኩ፣ ጎረቤት እንዳይሰማ ከፈልጋችሁ። ስለዚህ የእግዚአብሔር ፈቃድ ምን እንደሆነና ልናገባ የምናስበውን ሰው በስነ ስርዓት እግዚአብሔር እንዲሰጠን መጸለይ አለብን። ስለ ራሳችን መጸለይ አለብን። መዘጋጀት አለብን። ብዙ ጊዜ እናገራለሁ። ከዚህም በኋላ የሚኖሩት ክላሶች ላይ ማነሳው ይመስለኛል። ዝግጅታችን ምንድነው መምሰል ያለበት? ሴቷ ምንድነው የምትዘጋጀው? ወንዱ ምንድነው የሚዘጋጀው? ዝግጅት ያስፈልገናል። የእግዚአብሔር ፈቃድ ላይ ነው መስራት ያለብን። እኔ መጽሐፍ ቅዱስ የእግዚአብሔር ፈቃድ ምን እንደሆነ ወቁ እንጂ ምን አትሁኑ ነው የሚል። ሞኞች አትሁኑ፣ የተወለዳችሁበትን የእግዚአብሔር ፈቃድ ወቁት። እሑድ ብትመጡ እሑድ እያስተማርኩት ያለው ስለ እግዚአብሔር ፈቃድ። ለተፈጠራችሁት መልካም ለመስራት በክርስቶስ እንደገና ተፈጠርን። ምን ለማድረግ? መልካሙ ስራ ለመስራት ነው የተፈጠረ፣ ለስራ ነው የተፈጠረ። ስለዚህ የእግዚአብሔር ፈቃድ ምን እንደሆነ ማወቅ አለብን። ሴቶች፣ ወንዶች የእግዚአብሔር ፈቃድ በእኔ ህይወት ምን እንደሆነ ካወቅኩኝ ለዛ ነገር ራሴ ሬዲ ያደርጋለሁ። ለሚመጣው ነገር ሲምፕሊ እንሰራዋለን። እግዚአብሔር ማስተዋል ይስጠን። ሌላው ይሄ እግዚአብሔር ፈቃድ ነው። ትዳር ውስጥ የምንገባበት ሌላኛው ጤናማው የጋብቻ መሰረት እግዚአብሔር በግላችን የሰጠን ያደረገልን ነገር አለ። ስንት ሰው ተደርጎለታል? እግዚአብሔር ለእኔ በግሌ ያደረገልኝ ነገር አለ የምትሉ ሰዎች አላችሁ? ከኮልኮሌ ውጪ ከቁስ ውጪ አለ? እስቲ የተደረገላችሁ ተደርጓል? ምንድን ያደረገላችሁ? አደረገልኝ ታም አደረገልኝ። ምን ያደረገልሽ? አደረገልኝ። ምን አደረገልሽ? ጌታ። አዎ ምንድን ያደረገልኝ? ምትይ ከሆነ ገና አልገባሽ። ምንድን የተደረገልሽ? እኔ እግዚአብሔር አድርጎልኝ ነው ዜቆ። ምን እንዳደረገልኝ ልንገራችሁ። የኔን ኃጢአት፣ የኔን በደል፣ የኔን መከራ፣ የኔን አበሳ፣ እኔ ላይ የነበረውን መርገም፣ እኔ ላይ የነበረውን ዕዳ በሙሉ አነሳውና ልጁ ላይ ያደረገው። የልጁን ጽድቅ ለኔ ሰጠኝ። ከዛ እኔ ላይ የነበረውን የሞት ዕዳ መስቀል ላይ ኢየሱስን ገደለውና የኔን ዕዳ ሰረዘ። ምን አደረገለ ብትል ፍቅር ሰጠኝ፣ ራሱን ሰጠኝ፣ ሕይወትን ሰጠኝ፣ ዘላለምን ሰጠኝ፣ ፍቃዱን ሰጠኝ፣ ሕይወቱ በሩን ከፈተልኝ፣ መንግስቱን ሰጠኝ።
ምን አደረገልህ እግዚአብሔር ብትል ፍቅር ሰጠኝ። ምን አይነት ፍቅር? የማይለወጥ ፍቅር፣ ወረት የሌለበት ፍቅር፣ ሰኞ ተጀምሮ ሮብ የማይቆም ፍቅር፣ የዘላለም ፍቅር፣ አንዴ ወዶኝ ለዘላለም ከኔ ጋር የሚኖር ፍቅር፣ የማይለወጥ ፍቅር፣ ጸጸት የሌለበት ፍቅር፣ ንጹህ ፍቅር፣ ራሱን አምጥቶ መስቀል ላይ ጥሎሽ ሰጠኝ። ህይወቱን ሰጠኝ። ይሄ ሰጠ ዛሬ። አዎ በቃ ይሄን የሰጠውን ሂድና ለሚስት ስጥ ነው ያለው። ይሄ ነው ሁለተኛ የምታገባው የተሰጠህን ለመስጠት። ወንድ ተሰጠኝ የሚለውን ፍቅር ተደርጎልኛል የሚለውን ነገር አፕላይ የሚያደርገው ቤት ውስጥ ሄዱን አግብቶን ክርስቶስ ቤተክርስቲያን እንደወደዳት ሚስቱን ምን ያርጋት? ይውደዳት ተብሎ የተሰጠው አደረገልኝ የምትለው ሰውዬ ሂድና ለሚስት አድርግ ነው የሚለው። በቃ የምናገባው የተሰጠንን ለመስጠት። ሴቲቱም ተሰጥቶኛል፣ ገብቶኛል፣ አድርጎልኛል። ምን ፍቅር ሰጠኝ፣ ህይወት ሰጠኝ፣ ራሱ ሰጠኝ። ስለዚህ ራሴን የምሰጠው ራሴን ሰጥቼ የማገለግለው ሰሚት የማረግለት የሆነ ሰው አገባለሁ ማለት ነው ሴቷ የምትለው። የእግዚአብሔር ፍቃድ ምንድን ነው? ፍቅር የተሰጣችሁ የምትሰጡበት ነው። ጤናማው ይሄን። ስንት ሰው ነው ግን በዚህ መሰረት ላይ ተመስርቶ የሚገባው? የሆነ ሰመን ሙቀት አይደል ሳየው ከውላለሁ ደስ ይለኛል ይሞቀኛል እያለ ነው ሰው እየተዛዘለ የሚገባው። ሁለት የተኝቶ ሲነሳ ይበርዳል፣ በረዶ ይሆነ ቅዝቅዝ ይላል፣ ስልችት ይላል፣ ቤት በኩል ነው የሚወጣው ይላል። ለምን? የገባው ከወገብ በታች ስለሆነ። ስለዚህ እግዚአብሔር ሰጥቶኛል የምንለውን መልስ የሌለውን ፍቅር ለመስጠት ነው የምናገባው። አሁን ከፈለክ አላገባም ማለት ትችላለህ። አቅም የለኝም ካልክ እሱን አቅም እስክታገኝ መጠበቅ ነው ያለብህ። አሁን ከፈለክ ኖ እኔ ለጋብቻ አልደረስኩም ማለት ትችላለህ። ለምን? አንድ ሰው ለጋብቻ ደረሰ የሚባለው ለመስጠት የመስጠት አቅም አዳም ላይ ሲደርስ ደረሰ የሚባለው አንድ ሰው የመስጠት ራሱን የመስጠት። አሁን እኮ ችግሩ ኮካኮላ ጋብዞ ራሱን የሚያሙ ሰው ያግብተሽ ነው መክራመት ወይ ቁም ነገር 10 ብር ሰጥቶ መልሱስ የሚል 8 ብር ነበር 7 ብር ነው እኮ ምናምን የሚጨቃጨቅ ሰው ገና ምን እንደሆነ የማይታወቅ ሰውዬ 7 ብር 6 ብር 3 ብር ሱና የሚል ሰው። ለዚህ ነው ሲኦል የምትዩ። የትኛውን ፍቅር ልሰጥ? የተሰጠህን ነው። እኔ እንደወደድኳችሁ ነው ያለው። ስለዚህ የተወደድኩበት ፍቅርን እጄ የምሰጥበት ነው ትዳር። አዎ እስቲ ትዳራችሁ እንዴት ነው እያያችሁ ያላችሁት? የተሰጠህን ሰጥተሃል ወይ ነው በቃ አለቀ። ትዳር የምንቀበልበት አይደለም። ትዳር መቀበያ አይደለም፣ መስጫ ነው። ምን ሰጥበት? የተሰጠንን እግዚአብሔር አድርጎልኛል የምንለውን ነገር ለሌላ ሰው የምናረግበት፣ ከኛ ተቃራኒ ጾታ ላለ ሰው የምናረግበት፣ ወንድ ለሴት ሴት ለወንዱ የሚያረግበት መድረክ እሱን ነው ባሎች ወይ ሚስቶች ወይ ብሎ አስቀመጠና ኤፌሶን 5 ላይ ይህንን አስቀመጠና ይህ ሚስጥር ታላቅ ስለ ክርስቶስና ስለ ቤተ ክርስቲያን። ምንድነው የምታወራው? የእግዚአብሔር ፈቃድ ነው። አንተ ሰውዬ ባል ሆናለሁ ስትል የክርስቶስ ምሳሌ ሆናለሁ እያልከን ነው ማለት ነው። ሚስት ሆናለሁ ስትል አንድ ሴት ንጽሕትና ድንግል የሆነችዋን ያለ ፊት መጨማደድ የሆነችዋን ቤተ ክርስቲያን ሆናለሁ እያለች ነው ማለት ነው። የክርስቶስ ታውቃላችሁ፣ አባቶች ታውቃላችሁ፣ ልጆች ስትወልዱ የልጆች መጀመሪያ ፈጣሪያቸው የልጆች እንደ አምላክ የሚያዩት አባትን እንደሆነ የልጆች ፈጣሪ አባት። ልጆች ተወልደው ሲነቁ የሚያገኙት ሰውዬ አምላካቸው ነው፣ የነሱ ፈጣሪ። ከፈጣሪ ጋር ወይ ያገናኛቸዋል ወይ ያለያያቸው። ይሄ ነው ዝግጅት ያልኩት። ዝም ብለህ ተንቀዋለህ አትግባ፣ ትውልድ ታጠፋለህ። ዛሬ እግዚአብሔር አባትን የምንለው ወጣት አይሰማንም። አባታው አልፈልግም ይል። ለምን? አባቱ እግዚአብሔርን ፍላሽ አድርጎበት። የተሰጠውም የሚሰጥስ አባት ቢሆን ቀና ሲል አባትየውን ልጁ ሲያይ አባትህ ነው እግዚአብሔር ሲባል ማይዳድ ምናምን ይላል። አዎ ያንተ ነው ዋው ብሎ መቀበል ይችላል። ዛሬ እኮ እግዚአብሔር አባትህ ነው ብሎ ለመስበክ ከባድ ነው። እኔ አሁን ኢትዮጵያዊ አይደለም እላለሁ፣ ሉቃስ 12 ላይ ያለው ሰውዬ ይላል። የኛ ኢትዮጵያ አባት ሳይሆን እዛኛው ላይ ያለው አባት ይላል። የትኛው አባት? ሁለት ልጆች የነበሩት
አንዱ ቲቤተኛ አመፀኛ ገንዘብ የሚያጠፋ ድርሻዬን ብሎ ተጨቃጭቆ ቤት በጥብጦ ገንዘቡና ድርሻውን ይዞ ሄዶ ከተማን በጣም ቀውጦ ተብሎ ሩቅ አገር ሄዶ ገንዘቡን ከስሮ ባዶውን ቀርቶ ወድቆ በደረቱ መሬት ላይ ተኝቶ እርዮች የሚበሉትና አሰር ተመኘና ትዝ ሲለው ለካ አባት አለው። ዋው አባቱ ትዝ አለው። አባቱ ትዝ ሲለው ለምንድነው እዚህ መከራዬን በለው ሂጅ አባዬን ይቅርታ ጠይቀዋለሁ አለ። አባት አለኝ አለ። አባቴ ይገለኛል አይደለም ያለው ይቅር በለኝ ብለው ይቅር ይለኛል አለ። አየህ አባት ማለት ይሄ ነው። አባት ማለት ሽጉጥ አፍ ውስጥ ይዞ ሚዝት አይደለም። አባት ማለት ሲያገኝ ይገለኛል የሚባል አይደለም። አባት ማለት ልጁ ስቶ አጥፍቶ ሲመለስ በምህረት ሊቀበል የሚችል ልብ ያለው ማለት ነው። የእግዚአብሔር ልብ ያለው ማለት ነው። እግዚአብሔር ኃጢአት ሰርተህ ስትመጣ እንዴት ነው የሚቀበል? በቃ እግዚአብሔር ምሳሌ ማለት ነው። ጤናማው ይሄ ነው። የምንሸከመው ኃላፊነት ስለሆነ ስለዚህ ባልባልና ስትጫወት ስለ ሴክስ አታስብ፣ ስለ ኃላፊነት አስብ። ሰውዬ እየሰማኸኝ ነው? እግዚአብሔር ልትወክል እንደሆነስ ሬዲ ነህ ሆይ? ለሚስት የተሰጠህን ፍቅር ለመስጠት ሬዲ ነህ ሆይ? ሚስት ስትጫወቺ ማሰብ ያለብሽ ጓደኞችሽን አገባው ምናምን ብለሽ ቪዲዮ ለመጎተት ስቱዲዮ ፎቶ ተነስተሽ ለመፖስት አይደለም። ስርዓት ይኑርሽ። በቃ ሰርግ የሚመስላችሁ ፎቶ አይደል? ፎቶ በቃ ፎቶ ገብገብ ፎቶ እዚህ ጋር ያዘኝ፣ እዚህ ጋር ያዘኝ፣ እዚህ ጋር እቅፍ አድርጎ እዚህ ጋር ይዝሻል። እንደዚህ እያልሽ ፎቶ ከኋላ ደርቦ ይዝሻል። ምንም የለም ፎቶ ነው። ትዳር የሚመስለው እሱ ነው። ሰው ከዛ በርቆኖሽ ይዘሽው ለሰው ሁሉ አሳይተሽው ከዛ ተተረሽዋለሽ። ከዛ አንዱ ልጅ ይመጣል የሚቀጥለው ቀን ሶስቱን ገንጥሎ አንዱን እዛ ስራ ሲወለድ አልበም የሚባል አይኖርሽ። ጄሮ እሱ አይደለም። ኃላፊነት ለመወጣት ሬዲ ሁኑ። ወንዶች የክርስቶስ ምሳሌነትን ለማሳየት ቤታችሁ ትገባላችሁ። ሴቶች ደግሞ የቤተክርስቲያን ምሳሌ ልትሆኑ፣ አቃፊዋ፣ መጋቢዋ፣ ልጆች ተንከባካቢዋ፣ ባሏን ሰሚት የምታረግ የቤተ ክርስቲያን ምሳሌ፣ የሚመጡትን ነፍሳት የምታቅፍ የምትይዝ፣ ልጆቿን የምትወድ፣ ባሏን የምትወድ፣ የምታስተዳድር፣ ቤቷን ቀጥ አርጋ የምትይዝ፣ ራሷን የምትገዛ ሆነሽ ለመቀመጥ ይሄንን ለማድረግ ነው የሚገባው። ጤናማው ይሄን። ሶስተኛው የራሳችንን ፍቅር ልንሰጥ። ብዙ ጴንጤ ዓለም በጸጋው ብቻ ነው የሚያውቀው። በደንብ ስሙ። የመጨረሻ ይሄ ለዛሬ ጴንጤዎች አይ ላቭ ዩ ማለት ነውር የሚመስላችሁ፣ የኔ ማር የኔ ፍቅር አይ ላቭ ዩ አይ ሚስ ዩ አይ ኒድ ዩ ምናምን ነውር የሚመስለው ጴንጤ ያለ። ሚስትን ትሪት ማድረግ፣ ሮማንቲክን አበባ መግዛት፣ ሽቶ መግዛት፣ ቤትን ምናምን ነገር ማሳመር፣ ዲነር ምናምን መጋበዝ ወይ መገባበዝ ምናምን አሬ ኢየሱስ ሚስድሳስስ መንፈስ ምናምን ቪቴኮ ምንድን ነው ስልሳስስ መንፈስ በጌታ እንደዚህ አይነት ሰዎች አሉ። እንደዚህ አይነት በስነ ስርዓት ግጥም አድርጎ ከታች እስከ ላይ ሱት ይለብሳ ግጥም ነው። አገኘሽ? እግዚአብሔር ይመስገን። ይሁላችሁ የራሳችንን ፍቅር እንሰጣለን። ለትዳር ጓደኞቻችን የራሳችንን እንክብካቤ፣ የራሳችንን የኛ እኔ ያለኝ የምለው ለሚስት ይሰጣል። እንዴ በተገናኘን ቁጥር ቆሮንቶስ 7 እንደሚል ነው ልበባል ነው እንዴ? እንደዚህ ሰው ሁሉ 16 ነው አይባል እንዴ? ሰው ክርስቲያን እኮ በጣም እኮ እንትን የሆነበት አቃላችሁ። እኔ ጠይቄያለሁ ብዙ ክርስቲያን ወጣቶችን ቆይተዋል። ምንድነው ግን እነዚህ እኔ በጣም የሚያማምሩ ቆነጃጅት ልጆች ቸርች አካባቢ ያሉ ልጆች ብዙዎቹ ዓለማዊ ቦይፍሬንድ ምናምን ይዛሉ አላችሁ እዚህ አሉ። ምንድነው በጣም ገርሞኝ እኔ ሰርች አረኩ ስጠይቅ ቸርች አካባቢ ያስጠላሉ፣ ክረፈፎች ናቸው ምናምን። እውነትም ዝም ብዬ ደግሞ ሳይ ቸርች አካባቢ ማት ገሪባ ነው ያለው። ዛዛዝ ብሎ በቃ ብሎ ሸሚዙን በስነ ስርዓት እንዲያዛብቶ ቆልፎ ጌታ የተመሰገነ ይሁን፣ ስሙ ብሩክ ይሁን፣ ጌታ የተባረከ ህይወት እንዴት ነው የሚሰጠኝ ድቀሳ ትላለች። ያኛው ይሄ ዓለም ላይ ያለው ወጭ እኮ አውጥቶ አይደል ከየወጌ ቤት አጥር ላይ አበባ ቀንጥሶ ይዞ ይመጣል። ስዊቲ አይ ላቭ ዩ ነው ይላል። አበባ ይዞ መጣ። አሁን የቆሮንቶስ ውስጥ አለ አበባ የለም እኮ ግን የራስ ይባላል። የራስ ፍቅር ፖስት ካርድ ነው የምትወድ ከሆነ የምትወደው ነገር ምናምን ጽፎበት ምናምን እንደዚህ ስጦታ ጠዋት ጉድ ሞርኒንግ ምናምን ይላል። ያኛው ይሄኛውስ የለም።
ደህና ሰነበት ይላል በሳምንቱ ይላሉ። ኧረ በእናትህ ነቃበል። ኖ ለጠላት በር መከፈት አያስፈልግ። የምን ጠላት? ለሚስት እኮ ነው በር። ለጠላት በር መክፈት ነው። አይ ላቭ ዩ ማለት የኔ ፍቅር ማለት ማቀፍ፣ መንካት፣ መዳበስ። ሚስትን ነውር የሚመስለው ሰው አለ። ኧረ ሰው እያየን ነው የሚል ሰው ያስ ልቅቂ በጌታ ብዬ እና አለ እኮ አንዳንድ ሰው አይታል ሩጫ ነው ይመስለው። ወንድ ከፊት ሚስት ከኋላ እየተከተለ እንደዚህ አይነት መልባላ ሚስቶች አባሮሽ ቢጫወቱ ይመስሉ ሰዎች አሉ። እንዴ አንተ ሰውዬ ያማል እንዴ ቸርች የመጣ ነው እኛ ቆይ ልንጀዝብ ነው እንዴ? እኔ እንደዚህ አልጫወት የለም። እኔ አላገኘውም መጽሐፍ ቅዱስ ውስጥ ማናቸውም በጎ ቃል እንጂ ክፉ ቃል ካፋቸው አይወጣም። የሚያነጽ ይሁን እንጂ በጎ ይሁን እንጂ በላት። የሚያስደስታት ይሁን እንጂ ኢንጆይ እንድታረግ የሚያረጋት ይሁን እንጂ ሐሴት የምታረግበት ይሁን እንጂ በላት። ዘውልቁል የለም ቆሮንቶስ ላይ አይኖር ያንጽ አው በለው ተባባሉ። ምንድነው የምትነግረን? ፓስ እምንገባው የእግዚአብሔር ፍቃድ ስለሆነ የተሰጠንን ልንሰጥ የተሰጠንን ብቻ ሳይሆን የኛንም ደግሞ ክሬት እያደረግን እንሰራበት። አሜን ብሎ ያንቺን ደግሞ ምናምን ለጥፍት አድርገሽ ምናምን ሳይመጣ ድንገት ምናምን ፏፏ አድርገሽ ይሁን ነገር አድርገሽ ሻማ ለኩሰሽ በወረቀት እንዲፍን ስታረጊው ምናምን ከለሩ ቀይር ይላል። በድፍኑ እንትን እንዳይመስል እንደሱ ታረጊውና ምንድነው ሲል በቃ ዝም ብለሽ ከፈለግሽ ፈንድሽ አቅርቢ። በስማ በቃ ዛሬ ተገኝቷል ሰው ዛሬ በቃ ለምን ፈንድ ለምን ዳቦ ቆሎ አይሆን ቁም ነገር ዝም ብለሽ ነው አርጊና ካን በጣም ወዳለሁ ነበር ችግር የለም። ድርቅ አርገሽ እንዴት ዋልክ ምናምን ከምትይ የኛንም እንሰጣለን። ክሬት አድርጉ፣ ቤታችሁን የሚያጣፍጥ ነገር አድርጉ። ሴቶች ጎዞች ናቸው አውቃለሁ። የኔ ሚስት በጣም አንድ የሆነ ወንበር ተቀምጧል። የሚቀጥለው ቀን ስመጣ አዙረዋለች። ባለፈው ሳምንት ያየው መጋረጃ ተቀይሯል። ምን ደስ ይላል። ይሄ የሷል እዚህ ውስጥ የለም። የሚያስደስት ነው ብላ የምታስበው ገዛ የሆነ ነገር ተራና እንቁላሉ ዝም ብሎ ፍርፍር ብቻ ሳይሆን ዝም ብለስቲ ደግሞ ሌላ ነገር አለ። ብቻ የኛ ክሬት ያደረገን ቤታችንን የሚያጣፍጥ ነው። አልጋውን እንደዚህ አዙሪ፣ ፊቱን ወደዛ እሺ፣ እንደዚህ አንሶላውን ቀይር፣ የሆነ ነገር ቢጃማሽን ቀይር ምናምን የሆነ ብቻ ልውጥውጥ። እሱ ችግር የለው፣ የኛንም እንሰጣለን። ቁጭ ብሎ ጌታ ይሰራዋል። አይሰራውም ጌታ አይሰራልሽ። ነብዩ ይሰራዋል። አይሰራው። አንቺ ነሽ የምትሰሪው። የኛን ድርሻ እንወጣለን። እግዚአብሔር ማስተዋል ይስጠን። ተጠቅማችኋል። ለእግዚአብሔር ክብር ወደ ላይ አጨብጭቡ።